ቆይ ግን አንተ እስከ መቼ ነው በሴቶች ህይወት እንደዚህ እየተደሰትክ እየጨፈርክ በሴቶች ገንዘብ እየኖርክ ለመቀጠል ያሰብከው? እኔንስ እስከ መቼ ነው አሳስረን ለማስቀመጥ ያሰብከው? ንገረኝ እስኪ። እኔ ማንንም የምጎዳ ሰው አይደለሁም። ደግሞ እንደምወድሽ አትርሺ እንጂ። እስከ መጨረሻው ላትነቁት ትተኛላችሁ ማለት ነው። ሁላችሁም ላደረጋችኋት ለእያንዳንዱ ነገር ዋጋ ትከፍሉበታላችሁ። ሁላችሁ እንደዚህ ማቱኝ አቤል እኮ ነኝ። ደግሞ እንዴት እንደምወድሽ ታውቂያለሽ አይደል? ምስኪን ቆንጆ በቃ አንቺ እንደዚህ መሆን የለብሽም። ነገረግ ምን ይደረግ እንጃ ምን ይደረግ አይኗ ሰው ገደለ ጥርሷ ያባ ምኑ ጭራሽ ከነጫማ መግባት ሳይንስ ቦርሳን ሶፋ ላይ ተወረውራለህ? ምን አይነት ስርዓት ማጣት ነው? በልበላው ልብስን ቀይራ ቤቱን ተጸዳዳ። አንቺ ልጅ ቦታሽን ወቂ። እምቢ ካልሽ እንድትባረሪ ነው ማደርገው። አረ ነው እንዴ? አንቺ አሳምንሽኝ እኮ ያምሻል እንዴ? ይኸውልህ በመጀመሪያ ከሰው ጋር እንዴት ማውራትና መግባባት እንዳለበት ስርዓት የሚባል ነገር ስለሌለ ስለሱ እንማማራለን። ከዛ በተጨማሪ ስለ ስራ ማለት ነው። እንደ ወንድም እንዳትሆን መስራት አለብን። አእምሮሽ ጤነኛ ነው ግን? እሱን እናያለን። አሁን ምግብህን አቅርበህ ብላና ወደ ስራ ትገባለህ። እኔ ሆኜ እንጂ ምግብም አያስፈልግህም ነበር። ግድ የለም አቤል ይምጣልሽ እንጂ ሁሉም ይስተካከላል። እናያለን። እስኪ አሁን ይቀጥል። ወዴት ነው ቦርሳን ሰጥተህ? እና ምንም ብር የለም እያልከኝ ነው እንዴ? አቤል ምን እያልክ ነው? ስራውን የሰራሁት እኔ፣ ልጅቷን ከሰውየው ጋር ያገናኘኋት እኔ። ለምንድን ነው ኮሚሽን ማስብ? ምን ማለት ነው? ሰውየው የኔ ደንበኛ መሰለኝ ነው ወይስ ሰው ስለተቀያየረን ብር አልሰጠም እያልከኝ ነው? እንዴ አቤል ምን እያልክ ነው? በዚች በትንሽ ገንዘብማ እኔ እናንተ መጣላት የለብንም። ስንት ስራ አብረን ሰርተን የለ እንዴ?
ማለት ብሬን ከለከልከኝ ማለት ነው? ኧረ አቤል ምንድነው የምትለው? አሪችን የመሰለች ልጅ ከምርጥ ቤት ጋር እኮ ነው የሸለምኩ። ያደረኩልን ደግሞ አትርሳ። እኔም እኮ እንደሱ አይነት ምርጥ ቸከስ ባገኝ እኮ የተሻለ ኑሮ እኮ እኖራለሁ። እኔም ለምንድን ነው ግን ስራውን የማታስተዋት? ምን እያልክ ነው? ስራውን ያቆመሽ መሰለኝ። እኔ ግን አይመስለኝም። ይመስለኛል ከአንድ ነዳጅ ከሚያወጣ ሰውዬ ጋር ያዩት መሰለኝ። በፍጹም አታደርገው አቤላ። እች ልጅ ካመለጠች ግን መቼም ቢሆን አታገኛት። ይኸውልህ አቤላ ብትንከባከባት ይሻላል። ካለበለዚያ ግን ታጣታለህ። ምንም አታመጣም። የሚገርም ነገር ከኔ ቃልና ከኔ ሀሳብ የምትወጣ ከሆነ ምን እንደሚደርስባት ስለምታውቅ ከኔ ቁጥጥር ውጪ ወደ የትም ልትሄድ አትችልም። ቆይ ግን አንተ በምን አምናት ነው? ስማ፣ ይልቅ አሁን አንድ ነገር እንድታዳምጠኝ እፈልጋለሁ። ከዚህ በኋላ አውቀህም ይሁን በስህተት የእኔ ደንበኞች ጋር እንድትደርስ አልፈልግም። እሺ ተግባባን? እንግዲህ የኔን ስራ ከፈለጉ እኔም ብለው ከመጡ እጄን አጣጥፌ አልቀመጥም። ምን እያልክ ነው? ድጋሚ አልደግምልህም። እሺ ይሄንን ስራ ያስጀመርኩ እኔ ነኝ። የሁሉም መሰረት እኔ እንደሆንኩ እንዳትረሳሽ። ከዚህ በኋላ ደንበኞቼ ጋር እንዳትደርስ አልደግመውም። ድጋሚም አልነግርህም። ኧረ አቤል እየተከለ ያዝ ምንም አያምርም እኮ በደንብ ጫን ብለው ነው እንጂ ምንድነው ነካ ነካ የምታረገው? ቆይ አቤል ይምጣ ብቻ ልክሽን ነው የምታገኘው። አታትሙጣሙጥ ስርዓት ቢያስይዝ እኮ እኔም እንደዚህ ያልሆነብህም ነበር። ግን የግድ መሆን ስላለበት ነው። እሺ ላንተ ብዬ ግን እኔ የምለው ችግርሽ ከኔ ነው ወይስ ከወንድሜ? አሳዳጊ የበደለው እንዳትባል ብዬ ነው። እንደሱ በሰው ንብረት እንዳትከብርና ህይወት እንዳትመራ። ምን አገባሽ? አሁን በኋላ እንደዚህ አይነት ጥፋት ይደገምና ከዚህ የበለጠ ቅጣት ይጠብቃል። ተግባባን? አዎ። እንዴት ዋላችሁ? አቤል እቺ ሴት ባቢ፣ እኔ ያው ምንም የማውራትም ምንም የመስማት ሙድ የለኝም። በኋላ ትነግረኛለህ። ደክሞኛል፣ ገብቼ አረፍ ነው። ቆንጆ ቡና ፈላልጋለሁ። እንኳን አረፍ። እሺ ምን ልትለው ነበር? ይኸውልህ አንድ ነገር አድርጋለሁ ብትል አንተንም ወንድምህን ከዚህ ህንጻ ላይ ነው እሺ የምወረውራችሁ። ገባ? ችግር አለ እንዴ? መስሎሽ ነው? ላንቺም ላካልሽ እንዴ? አቤል እኮ ስለደበረው ቡና ፍቼለት። አያስፈልግም። ቅር ካላለሽ አንድ ነገር ልንገርሽ። ችግር የለውም። ምን ነበር? ከቻልሽ ከዚህ በኋላ ከአቤል ራቂ። ተግባባን? ምን አደረኩ? ተንከባከብኩት። አሚን ተንከባከብኳችሁ እንጂ የተለየ ነገር እኮ የለም። እሱም ቢሆን እኔ ያለው ያንቺ የስራ ድርሻ እዚህ ቤት ውስጥ ባቢ መንከባከብና
ቤት ውስጥ ያሉትን ስራዎች መስራት ነው። የሆነ ነገር ልበል ካልደበረሽ? እየሰማሁ ነው። አንቺ መንከባከብ ካቃተሽ መንከባከብ ችግር የለም። ባትደግሚው በጣም ደስ ይለኛል። ሰምኛለሽ? አቤል እስከፈለገ ድረስ አንቺን የሚመለከትሽ ይገባሽ። አሁን ስራ ስላለኝ ትወጪ? በጣም አሪፍ። ጠብቂ። እንዴ ባቢ ምን ሆነ ነው እንደዚህ ፊትህን የጣልከው? ምን እኔ ልጅ እሷን ስራ ብሰራላት እሷ የተቀጠረችው ነው እሷን ስራ እንድሰራላት ነው? ምን እያልክ ነው ባቢ? አልገባኝም። አቤል ፊት ጥሩ ሰራተኛ ነው የምትመስለው። አቤል ሲወጣ ግን እኔ ነኝ ቤቱን የምወለውለው፣ እኔ ነኝ ዕቃ የማጥበው፣ እኔ ነኝ ቤቱን የምጠርገው፣ ሁሉ ነገር የምሰራው እኔ ነኝ። አይደለም ሌላ እግሯን ራሱ ማጥበው እኔ ነኝ። ምንም አታስብ እሺ። እኔም መጀመሪያውኑ ሳያት ምንም ሰራተኛ አልመሰለችኝም ነበር። አሁን እንደነገርኩሽ ካወቀች ራሱ ጥሩ አይመጣም። ምንም እንዳትያት እባክሽ። እሱን ነው እኔም ማወቅ ያለብኝ። ጎሽ አሁን በእኔ ሀሳብ ተስማማሽ ማለት ግን ማነች? አታስብ፣ እናባረራታለን። ጭራሽ እኮ ምንም አይነት ዘፈን እንዳልዘፈን እኮ ነው የከለከለችኝ በገዛ ድምጼ። እንዲህ ማለት ነበረባት? እባክሽ ከዚህ እናባራት። ለወንድሜም ንገሪው። መቼም አንቺ ብትይውን እምቢ አይልም። አታስብ፣ እናባረራታለን። ግድ ነው ራሂል። የእሷ መጫወቻ መሆን አልፈልግም። ወንድሜ ፊት መልካም ሰው ነው የምትመስለው። ትክክለኛ ማንነቷ ግን የማውቀው እኔ ነኝ። አታስብ፣ ይህንን መንታ ፊቷን እገልጥላታለሁ። በነገራችን ላይ ማሳጅ ላይ ጎበዝ ነኝ። እንድትረጋጋ ላደርግህ ይችላል። አይ ይቅርብኝ፣ አመሰግናለሁ። ግድ የለም ከገባህበት ጭንቀት ፈታ ላደርግህ። ምን ነው ቆንጆ አይደለሁም እንዴ? ኧረ እኔ እንደዛ አላልኩም። ምን ነው ቆንጆ ነሽ የሚልሽ የለም እንዴ? ምን መሰለህ እጆችሽ በጣም ለስላሶች ናቸው። ምን ታደርገዋለህ? የሚያየው ጠፋ እንጂ ለስላሳ ናቸው። ማለት እንዴት? ማለቴ እንዴት ነው ወንዶቹ ይሄን የመሰለ ውበት ማየት የተሳናቸው? ያው ቤት ውስጥ ተዘግቶብኝ ስለምውል ነው። ከማንም ጋር ለመገናኘት እና ሳስበው ሁሉንም ነገር ይዤው ላረጅ ነው። አልገባኝም። ምኑ ነው? አንተ ደግሞ ወተት ነጭ ነው ካላሉ አይገባህም እንዴ? አራዳ አድርጌ የነበረው ማስብ ተሳስቻለሁ እንዴ? በጣም የሚገርም ነው። እኔ ምንም አላመንኩሽም። ማለቴ ድንግል መሬት እንኳን በጠፋበት ዘመን እንዴት ነው ይኸው
እንጃ። ያው እንግዲህ ካልገባህበት ልታውቀው አትችልም አይደል? በጣም አመሰግናለሁ። ቆንጆ ማሳጅ ነበር። ቢበቃን አይሻልም? ጥሩ እንደሚሆንልህ ገምቼ ነበር። መስመሬን አለፍኩ መሰለኝ። ምን ሆና ነው? ምንም ማለቴ መቼ መጥሽ ነው? አሁን ይቅርታ ማውራት እንችላለን? ስለምን? ቆይ ይች ልጅ ማናት? በጣም መስመሯን ያለፈች አልመሰለህም? ምንም አልገባኝም። ምን እያልሽ ነው? ስለ ሰራተኛ ተብዬዋ ነው። ምን አደረገችሽ ደግሞ? ይኸውልህ አቤል፣ ማንሽ? ወይዘሮ አሚን፣ ወይዘሪት ራሂል በር ላይ ሰው ይፈልግሻል። ማን ይፈልጋት? እንጃ፣ እኔ በምን ላቅ እችላለሁ? እንዴ ሪቹ፣ ሰላም? ዛሬማ እያቀጣጠልሽ ነው። ምንድነው? ችግር አለ እንዴ? ምንም። እኔ የምልህ ሰራተኛዋን አንተ ነህ እንዴ ላቤል ላከላት? ስለምን ሰራተኛ ነው የምትወሪው? ከዛም ያክል ስራ ወርጄ ሰራተኛ ምናምን ትኛለሽ? እባክህ እኔ ነኝ ወይም አይደለሁም በለኝ። አይደለሁም። ስለዚህ ቆይ እንዴት ብዬ ነው ይህችን ሰው ማስወገድ ያለብኝ? የማንም ሰው አሻንጉሊት መሆኑ አይገባኝም። ምን አልሽ? አይ ዝም ብዬ ከራሴው ጋር ነው።
እመረዳሽ ነገር ካለ ከጎንሽ እንደሆንኩኝ እንድታቂልኝ እፈልጋለሁ። አጠገብሽ ነኝ። እሺ? እጅህን አንሳው።